ወስተንሥአ እሙታን በሰብዓ ወበሰቀል ሰላም ሆነ። ክቡር አባታችን ሊቀ ካህናት አባ ኃይለማርያም የምስራቅ ካናዳ ሀገረ ስብከት ስራ አስኪያጅ፣ የመንበረ ብርሃን ቅድስት ማርያም ዋና አስተዳዳሪ፣ ክቡር ዶክተር መብራቱ የመጽሐፉ ዋና ደራሲና ቤተሰቦች፣ አይንተ እግዚአብሔር ካህናት ሁላችሁም በየማዕረጋችሁ ወደ ጌታ ደስታ የመግባት ምስጢር መጽሐፍ ለመመረቅ የታደማችሁ የተሰበሰባችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። የባሕርይ አምላካችን እግዚአብሔር ስሙ እግዚአብሔር ዘወትር የተመሰገነ ይሁን። የመጽሐፉ እንግዲህ ዲያቆን ተክሌ ከተናገረ በኋላ የመናገር በጣም ከባድ ነው። ጥሩ አድርጎ ነው እሱ ያብራራ። ወደ ለመታዘዝ ያህል ስላከበሩኝ ነው። የመጽሐፉ ርዕስ እድምተኛ የሚያደርግ በመሆኑ የተጻፈበት ዓላማ ሰዎችን ለመጋበዝ የሕይወት ምግብ የሆነውን የአምላካችን መድኃኒታችን ኢየሱስ ክርስቶስ የጸጋ የተሰጠንን ቅዱስ ሥጋውን ክቡር ደሙን እንድንቀበል ጥሪ የሚያስተላልፍ መጽሐፍ ስለሆነ እና አክብረውም ስለጋበዙን እጅግ የዚህ ሰው አይደለም። ነገር ግን የመጽሐፉ ይዘት ከመጀመሪያው ስርዓተ ቅዳሴ ጀምሮ እስከ ፍሬ ቅዳሴ አብቶተ ቁርባን እስከሚለው ድረስ ከጥሬ ቃሉ ጋር ያለውን ተቀራራቢ ለማየት ሞክሬያለሁ። ቅዳሴ ወደ ጌታ ደስታ የመግባት ምስጢር ሲጠቃለል ቤተክርስቲያን መድኃኒታችን ኢየሱስ ክርስቶስን የምታስበው እርሱ እንዳለ ሞትን፣ ትንሣኤን፣ ዕርገትን ዳግም እስክመጣ አስቡኝ ያለውን የቅዱስ ሥጋው የክቡር ደሙ ጥቅም ነው የሚናገረው እና ምዕመናን የመጽሐፉን ቅድሚያ አንብቡት፣ ከዛም ወደ ሕይወት ቀይሩት። ሥጋው ደግሞ ስትታመሙ ወይም አልጋ ቁራኛ ስትሆኑ የሚሰጥ ሳይሆን ሙሉ ጤንነት ያለ ፍቅሩን የምታዩበትና ፍቅሩን የምንወስድበት ነው። ይህን መጽሐፍ በአጭሩ ያስረዳናል ማለት ነው።